ድጋሚ ሌላ ጥያቄ ለጠይቀው ጠይቂ። ለቦይ ገርል ለቴብል ቼር ካልን ለሾርት ምን እንላለን? አዳር ቅዱስ ሚካኤል ልጅ ባለፈው ሳምንት ጤነኛ ነበር እንዴ? ምን ሆኖ ነው? እና ምን ባክ ስንት ታሪኩን ስንት ጉዱን ስንት ሚስጥር ያነገራቸው የነሳ አባቱ ሃይማኖት አልቀየሩ። ኧረ በስመ አብ የማ ማበር ሲያንስ አንተ ይሳቂው ማናስ ቢቲ ሰምተኛል። ማናስ ቢቲ የኔ ፍቅር እዚህ ጋር ስቀመጥ ምንም አይሰማኝም። ካላመሽ ነይ ተቀመጪ ማለት ነው። ትናንትና ከኪሴ 2000 ብር የወሰደው ማለት ነው። ይሳቂው አንተ ለትም አይሰማው። ይህ የአራዳ ክፍለ ጊዜ ነው። ፈቻዮች ወጣ ወጣ በሉ እንጀምራለን። እሺ እችና ምችንለው ነች ጋር የለም ጎልዱን ይዘነው እንወጣለን። እሺ ገጭባችሁ አችል ገባን ውጭታ ፈቻራ ቻዬ ገባ ዛሬ በቃ የኢትዮጵያ ሕዝብ ካላየልኝ ታለንት አለኝ አንተ ለሕዝቡ ካላደረስክልኝ ብሎ ሲጨቀጭቅ ነበር። የሆነ ይዤ መጥቻለሁ። ታለንት አለው እናንተ ካስሩ እሬት አድርጉት። ይሄ ወደ ቪዲዮ ነው። ሁላችሁም እንዳያችሁት ነው። ኢትዮጵያ ውስጥ ብቸኛ የትም የሌለ 00 ዳንስ ነው። ሁላችሁም ከተመቻችሁ ካስር እሬት አድርጉለት። ኮሜንት ጋር ይመቻችሁ። ቦችና ማቸባየ በቸሪቲ ሻችር ያቸበረ ጃትኬት አቻ በቸሪቲ ማቸባየ በቸሪቲ ማቸባየ ቦችና ዳዋን ያየሻተ ባሰረች አረባየ ባች ብርብችረር ምንድነው? አረ ብራዘር ነው አትቻረፍ። አረ ሰው ተሳስተሻል። ነይ ቦቸራ አይደለሁም። ቦቸራ ያቸራዳ ቋንቋ አትቻረፍ። ምንድነሽ? መታሽኛ ወችንድሜን ወችንድሜን ሰጨላምበረው በል ስማ ፈገግታዋ ራሱ ደስ ይላል። አንተ ምርታው ትላለህ። ጸባይዋ ደግሞ የሚገርመኝ የዘንድሮ ሴት እንዳለ በገንዘብ ሲገዛ ምናምን ይሄ ሀብታም ነው ኪሱ ሞላ ያለ ነው ምናምን የለባትም። እሷ ጋር ገንዘብ የማይገዛት ልጅ ኧረ በጣም ደስ ይላል። የምር ሀዊቾ ነሽ ማለት ተሳት ሀዊቾ አሁንኛ ባለፈው ከኢቢ ጋር ተገናኝተን ነበርና ፍቅረኛዬ ናት ምናምን ብሎ ፎቶሽን አሳይቶ ያንቻው በቃ ስላንቺ ነግሮኝ በቃ ብዙ ነገር ነበር እየነገረኝ ነበርና በጣም ደስ ይላል። ልጅ የምር ስላገኘሁሽ ደስ ብሎኛል። በጣም ችግር የለውም። ወይኔ ጉዴ እዚህ አካባቢ ወይ ኖ ቼኩ ስጫቸው ኦኬ ችግር የለውም። ስጫቸው እኔ እየመጣሁ ነው መንገድ ላይ ነው። እሺ መጣ እና በጣም ብዙ ነገር ነገረኝ ስላንቺ። ለምንድን ነው እስካሁን ድረስ አንተን ያላስተዋወቀኝ? ቆይ ሻይ ቡና ማለት የለብንም? አንተ እኮ ማለት የሱ ወንድም ማለት ደግሞ እሱ ባል አይደል? አንተም እኮ እሱ ነገረኝ፣ ግን እንደዚህ አይደለም። መኪና ልትሸኘኝ ነው እዚህ ጋር እንደሱ አይደለም። እሱ ግን ነገረኝ ቅርብ ነኝ። ቼኩ ምናምን ችግር የለውም፣ እሱን እንጨራርሳለን። እንደሱ አልነበረም ነገረኝ። እሱ ቀስ ብለህ ታደርግልኛለህ፣ አታስብ። እሺ የኔ ፍቅር ችግር የለውም፣ አትጨናነቅ። ለአንተ ጓደኛ ለኔ ደግሞ ልጄ ነው። እስቲ ምከረው፣ ፊቱን እንኳን ይታጠብ። አይኑ ላይ ያለው አይና አርኩ ደርቆ እኮ መሽተት ሁሉ ጀምሯል። እውነቴን ነው ማለት ትላንትና ለመከረው እንደ ልጄ ናስቲ ልጄ ብዬ ጠርቼ ገና ጸጉሩ መደባበስ ስጀምር የእጄ የጣቴ ፈለግ ላይ 4 ቅማሎች ናቸው ተንጠልጥለው ጋሻ አድነን ያሉ እነሱ ሳይገር ጣልተውታል እኮ ነው ማለት። እስቲ ምከረው። እሺ መከረዋለሁ። አሁን ምከረው። በቃ በጣም ራሱ ማከክ ከመልመዱ የተነሳ ማለት ነው እኔን ትልቅ አውሬ መጥቶ እዚህ ጋር ቢበላኝ እንደሚያክልኝ ነው ምናገር። ቡዳ በላኝ ብለው እከከው እንደሚለኝ እኔ ያውቀዋለሁ። ከጥፍሩ እኮ ጥፍሩ ውስጥ ያለው ቆሻሻ ይጠነክራል እያልኩ ነው። ጥፍሩን ሳይሆን ጥፍሩ ውስጥ ያለውን ቆሻሻ እንዲቆረጠው ነገር እኔ እዚህ ቤቱ ላይ ባይደርስብኝ በጣም ነው ደስ የሚል። አረ እንደሱ አይባልም ጋሽ። ይባላል እንጂ እኔ ልብስ አልገዛም ያልኩት ይመስል ያን ሹራበና ያን ቁንጣ አላወልቅም ብሏል። የሱ ልብስ የማይቀየረው ማንነት ነው እንዴ? እኔ አልገባኝም። የሱ ልብስ ይሁን ህይወት ቢኖረው ተወልዶ አድጎ አርጅቶ ሞቶ ተቀብሮ አጽሙ ተቆፍሮ ወጥቶ ተጥሎ ነው። ለምንድን ነው እኔ አባቱ አይደለም ወይ በሰፈርተኛው የሌለኝን ስም የሚያሰጠኝ እንዴ? ልጅ እያለኩ ማለት ስቀይ ነው ታውቃለህ፣ ፈረንጁ ነው የሚባለው። አሁን ግን ስለማይታጠብ አድፎ መዳፉ ሳይቀር ጠቁሯል። ነው ወይስ ተደብቆኝ ከሰል ይሸጣል? ንገረኝ እስቲ። ኧረ አይሸጥም ጋሽ። ታዲያ ምንድነው የእጁም የእግሩም መዳፍ ጠቁሮ ሂና ተሰርቶ ነው ታዲያ? አሁን ባለፈው እዛ ወፍጮ ቤት ድረስ ሄዱ 2 ፍሬ ኮረሪማ ሰርቆ ተይዞ ለምንድን ነው የሰረከው ሲባል እቤት ቂቤ ገዝተን ልናነጥረበት ነው። እኔ ተሰማኝ ነው ማለት ከየት አምጥቼ ነው እኔ በዚህ ጊዜ ቂቤ የምገዛው? እስቲ ወንድ ነው በሱ ፊት ልቀፈኝ። ጃዝ ቢለው እኮ ትሻሻለህ።
ጋግር ለወንደ ወንዱ አያውቀውም መሸሽ ኩፍ ያለው ሊጥሽን እኔ ልጋግርልሽ አታ ተባይ አታ ሄደ አይደለ? ያው ስራ እያዘዝኩት ሄደ። አሁን እንደው ለመቅስፈት ዞር ብል በቃ ፍትልክ ቺኳ አረ ለሱ አይደለም። አንዴ አዳምጪ። የሆነች ቃል ልታግዥኝ ብዬ ነው። ሰዓት ካለሽ አይቆይም? ኧረ አንቆይም። 5 ደቂቃ የፈጠነ። እሺ የኔ እናት ነይ። ቆይ ትመጣለህ እዚህ ቤት አይደለም እንዴ? 5 ደቂቃ ጊዜሽን ትመለሻለሽ። እሺ ምንድነው የማየው? ምን የመሰለች ሚስት ማን ሚስት ነሽ? እንዳንቺ አማህል እንደንተ በጣም ታምራላችሁ። በስማ የምን ሚስት ነው አባዬ? ኧረ ቃል ልታግዢኝ ነው የመጣኝ። የምን ቃል? ኧረ ተው አንተ ለኔ ልሽውደኝ። በጣም ነው የምታምሩት። ተቀብያለሁ እኔ ልጅ። በቃ አሁን ደውዬ ለድርተኞቼ ልናገርና መላመላ ያደርጉታል። ምንም ችግር የለም። እንግዲህ በሰርጉ ላይ የሚታደሙ ሰዎች ስም ዝርዝር በእኛ በኩል 100 ደርሷል። የኔ እናት ድንኳኑም ሰፋ ያለ ባይጠቁር ጥሩ ነው። ከሩቅ ሲታይ ለቅሶ እንዳይመስል። ኧረ የሆነ ነገር ቢሆን እናት። ከዛ በተረፈ ደግሞ ጓደኞቼ ሰምተዋል። አዎ እንሱፍ ምናምን እየተከራዩልን ነው። እናት ኧረ የሆነ ነገር ቢሆን እንዴ ጓደኞቼ። እውነት መንገድ ተጀመረ አምላክ ፈቃድ በከበረ። ኧረ ያዝልኝ ማይ ራት ደርሷል። ደረሰ? አዎ። ምንድን ነው የሰራኸው? ፍርፍር። ምን ነው? ትላንት ማታ ምንድን ነው የሰራኸው? ፍርፍር። ምሳ ላይስ? ያው ፍርፍር። ቁርስስ? ፍርፍር። ሰውዬ በፍርፍር ልገለኝ ነው? ምን ላድርግ? እሺ ቤት ውስጥ እኮ ያለ እንጀራ ምንም የለም። እሱን ለራስህ አብቀው። ለኔ ሂድና ሌላ ነገር ስራልኝ። ምን ልስራ? ጥብስ። እንዴ ስጋ ከየት ይመጣል? አላውቅም። ግን እኮ ሂድና ስራ። ይሄው ደርሷል። እንዴ ስጋ ከየት አመጣ? ድመቷን። በቀሉ። አቤት። ከትምህርት ቤት መዝናኛ ቦታ ስለሚወስዱን አስፈቅጂልኝ እንድሄድ። ለካ ዛሬ ነው። አዎ ዛሬ ነው። አንቺ ካስፈቀድሽልኝ እሺ ትላለች። ችግር የለውም። እኔ የምልሽ ወይ ዛሬ ከትምህርት ቤት መዝናኛ ስለሚወስዷቸው የኔ ራሴ ልጅ ልካለው፣ አንቺም እሱን ላኪው። እሱ? አዎ ምን ችግር አለው? የኔም ልጅ እኮ ይሄዳል፣ እልከዋለሁ። እሺ ይሁን። በቃ ናው አቤልም ስለሚሄድ እልከዋለሁ፣ አንተም ትሄዳለህ። እሺ በቃ ሰላም ወይ። አንተ? አቤት። እኔ እናትህ እዚህ እያለሁ ነው በቀሉን አስፈቅጂልኝ የምትላት? እኔም ብትጠይቀኝ አልፈቅድልህም? አይ ዝም በል። እንደውም አትሄድም እና አልሄድም? አዎ አትሄድም። ተነስ ወደ ስራ። አጥራው ናውል። አቤል መጣ? አዎ። ለምን ዛሬ መዝናኛ ቀረ? አይ ስራ ነበረኝ አልተመቸኝም፣ ለዛ ነው። ተዝናናችሁ? አዎ ተዝናናን፣ ደስ ይል ነበር። ከመዝናኛ ቦታ ነው ላንተ ያመጣሁት። እንካ። ላንተስ? እኔ እዛ በልቻለሁ። ይሄ ላንተ ነው። እሺ አመሰግናለሁ። ምሳ በላ? አልበላሁም። ከመሶብ ውስጥ አንድ እንጀራ ይዘና ቶሎ በል። እሺ ይሄው አንድ እንጀራ ነው የወሰድከው? አዎ አንድ ነው። እንካ ችኛዋን ጨምርባት። እንካ። ከአንድ እንጀራ በላይ በዓል አይደል እንዴ? ብላ እኮ በዓል ቢሆንም ይበዛል። አምጣው። አምጣው። ወጥ ላድርግልህ። አምጣው። እንዴ 5 ጭልፋ እኮ ነው ያደረግሽው። አታፍጥ፣ አርፈህ ብላ። እሺ። በስመ አብ ጠገብኩኝ። ልትወው ብቻ እንዳይሆን። አታደርገውም ማለት ማን አስጨምረኝ አለ? ምን ሆንክ? እኔ መች ጠየቅኩሽ? ራስሽ አይደለሽ እንዴ በግድ የጨመርሽው? እኔ ነኝ ያልኩ? ዛሬ ቆንጆ ምግብ ነው ያሰራውልሽ። ጆዬ እየበላ ጠብቀኝ፣ ጓደኛዬ ጋር ደርሼ ልምጣ። ማን ጋር? ዮኒ ጋር። ታዲያ ለምንድን ነው እስካሁን አብረሽኝ የመጣሽ? የዮኒን አመል ታውቀው የለ? አሁን ነው ቴክስት የላከልኝ። እሱን ደግሞ ማስከፋት አልፈልግም። እሺ ሂጂ በቃ።
አንተ ጆሲ ቶሎ ሂጂ፣ ዮናስ እንዳይነጫነጭብሽ። ጓደኞቼ እውነታቸው ነበር ማለት ነው። ስለምኑ? አትወደኝም፣ እኔማ አልፈትንህ ነበር። አለመውደዴን በምን አወቅሽ? ብትወደኝማ በዮናስ ትቀና ነበር። አንተ ግን ጊዜ ነው ያብከነከነ። እኔ የህይወትን ፈተና የምትጋራኝ ሴት ነው የምፈልገው እንጂ ፈተና ላይ ፈተና የምትጨምርብኝ ሴት አልፈልግም። ጆሲ የሴትነት ፍርሃቴን ተረዳኝ እንጂ። አንቺም ቀድመሽ የወንድነት ክብሬን ጠብቅልኝ። እወድሃለሁ። እኔ ምን ይሻላል? በፈጣሪ ስም ሰው እንደዚህ በጠረቀ ምን ሆነሽ ነው ሄኖክ? እንዴ ቲኑ የመኪና ቁልፍ አንጠልጥለ ስለዞርክ መኪና ያለህ መሰለህ እንዴ? ቸኩለሽ ባትፈርጂ ሊዱ። ምንድነው ማየው? ምን ጥያቄ አለው? ምታየው ነው ልዋጭ ጀምሮ ነው። ያ ሁሉ ያሳየኸኝ ነገር ውሸት ነበር? ኧረ ቲኑዬ ምን የሚዋሾች ነገር የለም። እቃው ደግሞ አቆየው አይደል? የእሳቸው ነው። አሁንም አታስመስል እንዴ ልጄ ሊዲያ። አያቴ። ምን አያትሽ ናቸው? አያትሽ ናቸው? የራስ ጉድ ጨለማ ነው። ብዙ ጊዜ የራስ አይታይም። እኔ እቃቸው እየጠበኩላቸው ነበር። እንዲህ እየሰራው እኮ ነው ቤተሰብ የማስተዳድረው። እሳቸው በዚህ እድሜያቸው ስራ ሳይንቁ እንዲህ እየሰሩ ቤተሰብ ካስተዳደሩ አያትሽን ማገዝ ሲገባ እንዲህ ተሽከርክሮ በዞር ቁም ነገር አረ ሄኒ ይቅርታ። እሺ አያቴ የኔ ጥፋት ነው። እሺ ከዚህ በኋላ አሳርፈሃለሁ። እረፍ ካልሽኝማ ማረፊያ አስተናጋጅ ነው ይጅላት። ምን ልታዘዝ? ምን እንዳለ እኔ ቡና ለሱ አንቺን አልፈልግም። እሱ ይምጣሽ። ይቅርታ። እሺ ሆ በሉ ሰድላት። ለደበደበኝ ነው እንዴ? ያንተ ቡና ይሄው ነው ያንቺ። በስመ አብ እንዴ! ይቅርታ ብራዘርሽ። እንዴ ከወንድ ጋር መሆኑ ረሳችሁ እንዴ? ምን አደረኩ? ኧረ ተይ በየሄድንበት። ኧረ እባክሽ እንዴ! እሺ ወዴት ነው? ሽንቴን ልሸና። እንዴ ምን አስቦ ነው? ምን ማድረግ ነው? እንዴት ልትሳረጋለህ? አንተ ራሱ ምን ማድረግ እንዴት ትለፈዋለህ? ያደረከው ሳያንስ ደግሞ ትቆጣለህ እንዴ? ነውር አይደለም እንዴ? እንዴት ልትሳረጋለህ? የኔ ወንድም ተረጋጋ። እህቴ የአእምሮ በሽተኛ ናት እና መድኃኒት እንደዚህ እያረኩ ነው የምሰጣት። አለበለዚያ እሺ አትለኝም። ወይኔ ስታዝን። እኔ እኮ ሌላ ነገር መስሎኝ እኮ ነው። ይቅርታ። እሺ በጣም እሱማ አንተም ልክ እኮ ነህ። አንቺ ግን ጉልበትሽ ጀሞ ይላል። ይመቻችሁ። ምን ሆነ ነው ሰላም ያላልከው? ባለፈው ታምሜ እኮ ስተኛ አልጠየቀኝም። የራስን ህይወት ኃላፊነት ራስ ወሰድ እንጂ ጓደኛው አይደለ እንዴ? እንዴት አይጠይቀው? ሁሉም ሰው ልክ እንደናንተ የራሱ መውደቃል። የራሱን አቁሙ እንዲያቋቁማችሁ መጠበቅ ጅልነት ነው። ምናል እንደምወደው ስንት ነገር እንደሆንኩለት አታውቂም። የተደገፍከው እንዳንተ አይነት ስጋ ለባሽ ሰው ነው። አብሮን ይሆናል እንጂ ያንተን ጉዞ አይጓዝልህም።